السلام عليكم ورحمة الله. በሆድ መተኛት ይቻላል ወይንስ ክልክል ነው የሚለው ላይ ባጭሩ እንመልከት። አቢ ሁረይራ طبعا ከነቢያችን ሰለላሁ ዐለይሂ ወሰለም የተላለፈ ሐዲስ ነው። ኢማም ቡኻሪ በአደብ المفرد صحيح ነው ባሉት ሐዲስ አንድ ሰው በሆዱ ተኝቶ እያለ አንድ ሰሃቢ ጥግፈተ الغፋሪ ይባላል በሆዱ ተኝቶ ነበር የነቢያችን ሰለላሁ ዐለይሂ ወሰለም መስጊድ። እናም አንድ ሰው መጣና አለ በእግሩ ነካ አረገኛል። በእግሩ ነካ አረገኝና ተነስ አለኛል። ቀና ብዬ ስመለከት የአላህ መልክተኛ ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ይህንን አተኛኘት አላህ ሱብሓነሁ ወተዓላ ይጠላዋል ወይ ደግሞ ይቆጣበታል አለ። እናም አሉኝ አለ ነቢ ሰለላሁ ዐለይሂ ወሰለም እሱ በሆዱ ተኝቶ ነበር። እንዲሁም በሌላ ሐዲስ ኢብን ማጃህ ከአቢ ዘር አልገፋሪ ረዲየላሁ ዐንሁ በተላለፈ ሐዲስ ኢነሃ ጠጅዐቱ አህሊ ናር የጀሃነም ሰዎች አተኛኘት ነው አሉኝ። ተመልከቱ። ሐዲሱ ኺላፍ አለው ዑለማዎች መካከል። ነገር ግን እዚህ ጋር ኢብን ማጃና ሌሎችም ሰሒህ ብለውታል። በተለይ ኢማሙ አልባኒ ሰሒህ ብለውታል በአደብ المفرد። እናም ጀዛኩሙላሁ ኸይረን ይህንን አተኛኘት ምን አሉ ዑለማዎች በዚህ ላይ አስተያየት ሲሰጡበት ኢብኑ ባዝ ረሕመቱላሂ ዐለይህ ይህ ሐዲስ ተሕሪም እንኳን ባይደርስ የተጠላ ነው አሉ። ሐራም እንኳን ባይሆን እጅግ የሚጠላ ነገር ነው አሉ። ኢብኑ ዑሰይሚን ረሕመቱላሂ ዐለይህ ደግሞ ምን ይላሉ ስለ ሐዲሱ ሲናገሩ አንድ ሰው ችግር ካለበት ለምሳሌ ሆድ ውስጥ አየር ሞልቶበት የሚቸገር ከሆነ አየር እንዲወጣለት እና ለመሰለው ነገር መጠቀም ከፈለገ ችግር ካለ በአጠቃላይ አነጋገር ችግር የለውም አሉ። ነገር ግን ዑለማዎች ምን አሉ በዚህ ሐዲስ ላይ አስተያየት ሲሰጡ ለምንድን ነው ክልክል የሆነው ሲባል አንደኛ ሐዲሱ የሚያመለክተው የጀሃነም ሰዎች አተኛኘት ነው። ነሰሉላህ ሰላመተ ወልዓፊያ። ሁለተኛ ነገር አላህ ሱብሓነሁ ወተዓላ ይህንን ለአላህ የሚያጎበድድ ፊት እንግዲህ የሰው ልጅ ትልቅ ክብር ካለው የሰው ልጅ አካል ውስጥ ፊቱን ዝቅ አድርጎ መሬት ውስጥ የሚወሽቀው ወይ ደግሞ የሚመርገው ለአላህ ሱብሓነሁ ወተዓላ ብቻ ብሎ ነው እና ይሄንን ፊት ላለማዋረድ ነው የሚሉ ዑለማዎች አሉ። ሌሎች ዑለማዎች ደግሞ ይሄ ሰው ይሄ አተኛኘት ሐራም የሚሰሩ ሰዎች ወንድ ለወንድ ማለት ነው ሆሞ ሴክሱዋል የሚባሉት የነሱ አተኛኘት ነው ይባላል። ነስአሉላህ ሰላመተ አላህ ሁላችንንም ከዚህ አይነት አስቀያሚ ድርጊት ይሰትረን ይጠብቀን፣ እኛንም ዘር ማንዘሮቻችንን ኡማውን በሙሉ። እናም ይሄ አተኛኘት አስቀያሚ አተኛኘት ነው እና በዚህና በመሳሰሉት ምክንያት ሊሆን ይችላል አሉ ሐራም የተደረገበት ወይ ደግሞ ቢያንስ የተጠላበት አሉ። ስለዚህ ጀዛኩሙላሁ ኸይረን ይሄንን አተኛኘት ችግር ኖሮባችሁ ለምሳሌ የሆድ ህመም ያለው ሆዱ በአየር የተሞላበት አየሩ እንዲወጣለት ወይ ደግሞ ጀርባው ላይ ህመም ያለበት ግዴታ በሆዱ መተኛት ካለበት እና በመሳሰሉት ከሆነ በስተቀር እንጂ እንዳትተኙ ነው የሚሉት ዑለማዎች። እንደውም ምን አሉ ኢብኑ ዑሰይሚን ሰው ልጅ መተኛት ያለበት አሉ ሙእሚን በቀኝ ጎኑ ነው። ምክንያቱም ይሄ ሱና የነብዩ ሰለላሁ ዐለይሂ ወሰለም ሱና የመጣበት አኳኋን ስለሆነ። ስለዚህ ጀዛኩሙላሁ ኸይረን ይህንን አተኛኘት ተጠባበቁ፣ ራቁት። ባረከላሁ ፊኩም። ይህንን ለማለት ባጭሩ ለመግለጽ ፈልጌ ነው። ባረከላሁ ፊኩም። ለሌሎች እህት ወንድሞቻችሁ ይድረስ እላችኋለሁ። አላህ ሱብሓነሁ ወተዓላ ቀናችሁን የተባረከ ያርግላችሁ፣ ኑሯችሁ የተባረከ ይሁን፣ ጊዜያችሁ የተባረከ ይሁን፣ ህይወታችሁ የተባረከ ይሁን፣ ዘራችሁ የተባረከ ይሁን። አላህ ሱብሓነሁ ወተዓላ ርዝቃችሁን ይባርክላችሁ፣ ዱንያ አኺራችሁን ያሳምርላችሁ። አላህ ሱብሓነሁ ወተዓላ በኸይር ውስጥ የምትኖሩ ከክፉ የምትርቁ ያርጋችሁ። ጀዛኩሙላሁ ኸይር። ለሌሎች አድርሱ። ኸይር ነው። ኸይርን ማጋራት ከመልካም ስራ ነውና። ሰላም አለይኩም ወራህመቱላሂ ወበረካቱ።